የሆነ ጊዜ ጎተራ ኮንዶሚኒየም ስኖር በሬ በቀስታ ተንኳኳ። እንዳጋጣሚ ሆኖ ደግሞ የአስቴርን አልቻልኩትም ወሩን የሚለውን ሙዚቃ በትንሿ ጂቤል ስፒከር ከፍቼ እያዳመጥኩ ነበር። ላጤም አይደለም። በሬን ስከፍ እስካሁን በቁንጅና የሚወዳደራት ያላጋጠመኝ ጠይም ሴት ቆማለች። ዛሬ በህይወት የምታዩኝ ልብ ስለሌለኝ እንጂ ያኔ በልብ ድካም በሞትኩ ነበር። እና በእጇ ቶርታ ኬክ ይዛለች። ፈገግ አለችና ይቅርታ የነ ሰብለ ቤት ነው አይደል አለችኝ። ሰብለ ቤት ስሜ ነው፣ የመዝገብ ስሜ ግን ሰብለ ወንጌል ነው አልኩ በጨዋነት። የዛሬን አድርገውና ያኔ ጨዋ ታዋቂ ነበርኩ። ፈገግ አለች። በፈገግታዋ መግነጢሳዊ ወላፈን የያዘችው ኬክ መቅለጥ ጀመረ ብል ሰው አያምነኝም። ሰብለ ከኔ ቀጥሎ የምትኖር መቼ ለታ ሶስተኛ ልጇን የወለደች ጎረቤቴ ናት። አቤት የሚያውቃት ሰው ብዛቱ! እነዚህ ሁሉ ሰዎች አራስ ሊጠይቁ ነው ግድብ ሊያስመርቁ ያስብላል። ትላንት ራሱ አንድ የትራክተር ጎማ የሚያክል ሰውዬ እንዲሁ ተሳስቶ በሬን አንኳኩቶ ነበር። ምን ያንኳኳል ብሎኩ እስኪነቃነቅ ገጨው እንጂ ስከፍት ሰላም እንኳን ሳይለኝ ወደ ውስጥ ለማየት እየተንጠራራ እንደ ትራክተር በሚያጓራ ድምፁ ሴት ወለድሽ ወንድ ገንፎ ውስጥ ተዘጋጅቷል ብሎ ሊወጣብኝ ኧረ ቀስ ሰውዬ ብዬ ገፍትሬ ነው ቤቱን ያሳየሁት። ቁርጥ አባቷን ለማለት ይሄው ልጅ ቆመ። ደግሞ ገንፎ ይላል እንዴ? ይሄ በሮቶ በርሜል ቢገነፋለት የሚመልሰው አይመስልም። ምን እዚህ በየአመቱ እየወለዱ ያጨናንቁናል ብዬ ተነጫንጬ ነበር በሬን የዘጋሁት። ዛሬ ግን ሰብልዬ በየ6 ወሩ በወለደች የምታስበል አራስ ጥያቄ በሬ ላይ ከነክንፏ ቆመች። የሆነ ታዋቂ ሰዓሊ በሬ ላይ ስሏት የሄደ የምትመስል እስማ ቁማ ራሷ እንደ ውብ ፏፏቴ ፍስ ትላለች። ኤቲስት ነኝ የሚለው ጎረቤቴ ድንገት አያትና እግዚአብሔርማ አለ ብሎ አለመኖሩን ካደ። ቆንጆዋ ልጅ ጋር ትንሽ እንደተፋጠጥን የነሰብለ ቤት ያኛዋ ነው፣ ግን ጠያቂዎቿን እየፈተሽክና ስልክ እየተቀበልክ አስገባ ብላኛለች አልኳት። ተው እንጂ ሳቀችልኝ። ስትስቅ ከዚህ በፊት ያየሁት ሳቅ ሁሉ ተራ ማቅጠጥ ነበር። ውበቷን ለመግለጽ ቋንቋ አቅም የለውም። ጣቷን ተመለከቱ። ከቀለበት ነፃ ነው። አገር ነፃ ብትወጣ ራሱ እንደዚህ በፎይታ አልተነፍስም። ይቅርታ ጠይቃኝ ልትሄድ ስትል አሽቃበጥኩ። ቆይ ላሳይሽ፣ እዛ ድረስማ ብቻሽን አትሄጂም፣ ቢጠልፉሽስ ብዬ ቀደም አልኩና 3 እርምጃ የሚርቀውን የሰብለን በር አንኳኳሁ። ሰራተኛዋ እንደከፈተች ከሩቅ አገር እንደመጣ እንግዳ ፍጥረት በግርም ታየችኝ። እኔም ቆንጆ ሆኝባት ይሆን እንዴ? ማን ነው ስትል ይሰማኛል ሰብለ ከውስጥ። ታይህ ተጎረቤት ሁሌ ቡኒ የሚፈላው ሰውዬ ነው። በቃ ይሄ ነው ታሪክ። ለእንግዳዋ ጠንቋይ መስላት ይሆን? ሁሌ ቡኒ አርግሽ የዚች ቆንጆ አምላክ። እንደገባን ሰብለ በብዙ ጨርቅ የተጠቀለለ ህፃን አቅፋ ከመኝታ ቤት እየተጎተተች ብቅ አለች። ከእንዴ ቡቲክ ነበር የምትመስለው። ይሄ ሁሉ ጨርቅ ጥቅልላ ምንድነው? እንዳየች አንተ ብላ ጮኸችና እንዳታናግረኝ ብላ በውሸት ኩርፊያ ገላምጣኝ ወደ እንግዳዋ ዞራ ናርዲዬ ቆንጆ የታገኘሽ ይሄን ዝጋታም ብላ ተሳሳቡ። አይታይም እኮ የዛሬ ወር ነው ያየሁት፣ ለስሙ ጎረቤት ነው ተሳሳቡ። ሌላውን ዝርዝር እንተውና ሰብለ የጎረቤት አቋን እንዴት እንደወጣች ላስረዳ። ከብዙ ወሬ በኋላ አዲሱን ልጅ አንስታ እስኪ ቀፉት ከሸናባችሁ ያው ተወልዳላችሁ ይባላል እኮ ሁለታችሁም ብትመከሩ እምቢ ብላችኋል መቼም አሳቀፈችኝ። ለተወሰነ ጊዜ ልጁ ከተጠቀለለበት ልብስ መለየት ከብዶኝ ነበር። ለምንድነው የሀበሻ እናቶች ህፃን መጠቅለል የሚወዱት? ቀስ ብዬ ለእንግዳዋ አቀበልኳት። ውይ ብላ አቀፈችው። ውይ አባባሏ ብቻውን ተቀርጾ ዩቲዩብ ላይ ቢለቀቅ ከዛች ልጅ አልበም በላይ ይደመጥ ነበር። ቀና ስል ሰብለ ጠቀሰችኝ። አትፍዘዝ ነው ነገሩ። እንኳን ጠቅሰውኝ እንዲያውም ማኮብኩቤ ነበር። ከዛ ጊዜ በኋላ ቆንጆዋ ናርዲ ወደ ብሎካችን ስትመጣ ቤት ተሳስታ አታውቅም። በትክክል የኔን በር ነበር የምታንኳኳው። አንኳኩ ይከፈትላችኋል፣ ስትገቡ የመኝታ ቤት በር ይጠብቃችኋል ብዬ የቦቄን ግጥም አስተካከልኩታ።